ኢትዮጵያ ውስጥ የባህል ሕክምና ጥበብ እንዳለ ይታወቃል። የባህል ሕክምና ጥበቡ ከ1942 ጀምሮ ጋህድ መውጣት ጀምሯል። በአፄ ኃይለ ሥላሴ የባህል ሕክምና ጥበቡ መደራጀት ጀምሯል። ከ1942 በኋላ ግን የባህል ሕክምናውን ለማሳደግ ብዙ ጥረቶች ተደርገዋል። ግን የባህል ሕክምናውን ሳያድግ እንዴት እንደቀረ እንግዲህ ይሄ ደግሞ ሌላው ምስጢር ነው። እውነት ለመናገር የባህል ሕክምናውን የሚያንቋሽሹና የሚያጥላሉ ከጥንቆላ ጋር አያይዘው የባህል ሕክምናው እንደማይጠቅም ውሸት እንደሆነ የሚያወሩ ሰዎች ብዙ ናቸው። ደግሞ ይበልጠዎቹ ደግሞ የባህል ሕክምናውን 80% የኢትዮጵያ ሕዝብ የባህል ሕክምናውን ይጠቀማል። ግን ይሄ ሆኖ ያለ መንግስት ለዚህ ትኩረት ሰጥቶ የባህል ሕክምናውን ማደራጀትና ጥናትና ምርምር ተደርጎበት የባህል ሕክምናው ደረጃ እንዲወጣለት የደህንነት ፍተሻ እጽዋቱ እንዲፈተሽ ማድረግ ቢችል የባህል ሕክምና አዋቂዎች ወይም ባለሙያዎች ጥበበኞች ከያሉበት ወጥተው የባህል ሕክምናውን ለማሳደግ ዝግጁ ናቸው። አሁን እኛ ብዙ ጥበበኞች ከንቱ መንግስት ላይ ያሳድገው እኛ ብቻችን እናደርጋለን ብለው ላይደግፈን እያሉ ነው ያሉ። መንግስት ግን በዚህ አጋጣሚ የባህል ሕክምናውን ቢደግፍና ጥበበኞችን ሰብስቦ የባህል መድኃኒቱን ዕውቀቱን ቢወጣ ኢትዮጵያ አንደኛ ተጠቃሚ ትሆናለች፣ ህዝቡም ተጠቃሚ ይሆናል ብለን እናምናለን። አመሰግናለሁ።